ለእውነት ብለን አልኖርንም ለእግዚአብሔር ብለን አልኖርንም ሰው እንዳያየን ፊቱን እንዳያጠቁርብን እንዳያዝንብን ብለን እግዚአብሔርን እኮ የምናሳዝን ሰዎች ነን ሁሉን ነገር ስለ እግዚአብሔር ብለህ መተውን ከለመድ የተውከውን ነገር በሙሉ መልሶ ይሰጣል እግዚአብሔር እስኪ ስለ እግዚአብሔር ብለን ሁላችንም አለን ብለን የምንሳሳለትን ነገር እንተውለት መልሶ ይሰጣል አብዛኞቻችን በሰራነው ጽድቅ እየተመካንና እየተመጻደቅን ለእግዚአብሔር ስለሆነብን መልካም ያልሆነ ነገር በሙሉ እሱን ራሱን እንወቅሰዋለን እጾም የለ እንዴ እሰግድ የለ እንዴ እመጸውት የለ እንዴ ናስባ ለመጣ የለ እንዴ ለምን ይሄ ክፉ ነገር ሆነብኝ ብለን ስንጸልይ ኃጢያታችንን ከማመን ይልቅ የሰራነውን መልካም ስራ ለእግዚአብሔር እንነግረዋለን ይሄ እንደ አይነቱን ጸሎት እግዚአብሔር አይወድ ልብ ብላችሁ ስሙ በፍጹም አይወድ ክርስቲያን እንደ ክርስቲያንነቱ ደግሞ ማወቅ ያለበት ነገር ቢኖር የሚኖረው በዚህች ሃይማኖት ውስጥ ክርስቶስን መስሎ አምላኩ ያረጋውን አድርጎ ከእርሱ ጋር በፍጻሜው ለመኖር ነው እንጂ ደስ ያሰኘንም በማድረግ አይደለም ማናችንም የቆመን ቢመስለን ምን እንዳናረግ መጠንቀቅ አለብን እንዳንወድቅ መጠንቀቅ አለብን ጠብቆ የሚያቆመን እኛ የተቀመጥንበት ወንበር ሳይሆን የእግዚአብሔር ምህረት ነው እንደምንሰማው ወንጌል እንደሚሰበክልን ቃል እግዚአብሔር መኖር ነው የከበደን እኮ ቃሉ ችግር የለበትም ብንሰማው እኛ ጋር ለውጥ ላያመጣ የቻለው ቃሉ ስለማይለውጥ አይደለም እኛ ግን ለመለወጥ የተዘጋጀ ልብ ስለሌለን